ሰላም ሰላም ጤና ፍቅር ከእናንተ አይራቅ። Peace and love for you, peace and love for everybody። እነዚህም ሙዚቃ ነክ የቲክቶክ ቪዲዮዎችን እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ለሙዚቀኞች ደግሞ ቲፕ ይሆናሉ ብለን ያሰብናቸውን ለቀም አድርገን መጥተናል። ወደዛው ሳንቲም ጠፍቶ ሙድ ይዞ ምን ደስታ አለ አየር ተይዞ እኔስ መኖር ደንዝዞ ወይን ያስጠላኝ ሁሌ ተክዞ የመቱ ልጅ ናት ያስታውቃል ፊቷ ፍለጋ ጀመርኩኝ ሰፈር ነው ቤቷ ከመናሪያ ወደ ቆሎ ኮርማ ካላገኘኋት አልሆንም ኖርማል ዘልቄ ገባ ወደ ሀደ ሽፋ አለቃት ልጅ ልቤን አሸንፋ ዞር ባልኩኝ እንዲሁ ስለፋ በጤና አድርጌ ገባሁኝ ቢሻሪ ድካሜን አይቶ ሸኙኝ በጋሪ አፋልጉኝ አስለጥፌ እንዳላስፈልጋት የትም አለቃት ደሞስ ምን ምሮ እስከሚያልቅ ሁሉም በሂደት ውስጥ ነው። ሊንበረከክ በጊዜ ፊት ሲታገል የኖረው ተሸንፎ እንደሚቀየር ለዘላለም ያለው አይመስለንም እንጂ ለውጥ ተፈጥሮ ነው። የታሪክ እውነቱ መሃል ይረሳል በዘመን ባህል ይቀየራል በቦታና በቀን ሰው ለውጥ እምቢ ቢላው ትነሳዋለች ድል እያንቆራጠጠ ቺቺ ጊዜ በትር ሆኖም በፍላጎት መቀየር ይቻላል ብልህ በራሱ ሳይደርስ ከሚያው ይማራል። ምክንያቱም አሁን ላይ ህይወት ጨዋታ አይደለም እድሜን እየገፉ አይባልም አይኖር ዘላለም ከትላንቱ መቼም ዛሬ ተገኝቷል ተሽሎ ቢጨምርም ኃላፊነት ባይጫንም ቀሎ ግን ባለፈው ጠንክር ያለው ችዬ እንደምወጣው ተምሬበት በጥፋቴ ቁጭ ልቤን እየቀጣው ጨርሻለሁ ብዬ ሁሉን ቀይሬያለሁ አልገባኝም እንጂ ለካ ለውጥ ተፈጥሮ ነው። ደስታ ያለንበትን እውነት ስንቀበል ያኔ ያቆማል ስቃይ ከራስ ጋር መታገላው። እኔ ዓላማ ሌላ ነው ሀሳቤም ከተማ ነው። መንጃ ፍቃዴን አውጥቼ አዲስ አበባ ገባለሁ። አዲስ አበባም ገብቼ ታክሲም ይሁን ምን ይዤ እቺን ፓርት ቲክቶክ ላይ ሰምቻለሁ። ግን እኔ ስታውቃላችሁ ዘፈሰሰማ ዳይሴክትን ብራይሴክት አደርገዋለሁ። የከተማ ልጅ ነኝ አልክ እናትህ ወደ ገጠር ሂድ እያለች ነው። የአንተ ዓላማ ግን ሌላ ነው። መንጃ ፍቃድ አውጥተህ ከተማ ገብተህ ግን ኦልሬዲ የከተማ ልጅ አልነበርክ እንዴ? መጀመሪያ የከተማ ልጅ አልነበርክ? ልጄ በቃ ገጠር ግባ እኔ ልጥቀምህ ልጄ በቃ ገጠር ግባ እያለች ነው ማዘርየው። ገጠር ግባ ካለችው ከተማ ነው ልጁ ማለት ነው ያለው አሁን በዚህ ሰዓት። ከዛ ስሙት እዚህ የኔ ዓላማ ሌላ ነው ሀሳቤም ከተማ ነው። መንጃ ፍቃዴን አውጥቼ አዲስ አበባ ገባለሁ። አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደግሞ ቆይ ስሜት ያደረገኝ ማለት ነው። እሺ እናትህ ገጠር ግባ አለች። ስለዚህ አዲስ አበባ ነው ግን የዓላማ ሌላ ነው። አዲስ አበባ ገባለሁ መንጃ ፍቃዴን አውጥቼ ምን አላልክ? እሺ መጀመሪያ ገጠር አዲስ አበባ ነበር ገጠር ግባ አለች። ያንተ ዓላማ ደግሞ አዲስ አበባ ነው ኦልሬዲ ግን ወደ አዲስ አበባ እንጓት ነው ነገር አልገባኝም። መሀል ላይ ከአዲስ አበባና ከገጠሪቷማ አካባቢ መሀል ላይ ሌላ ቦታ አለ አልገባኝ። ማይኩን ደግሞ እንዴት ነው ብታዩት? የማይክል ጃክሰን ቢቲት ዘፈን ላይ ያለው ሶሎ በጣም የሚያምር ሶሎና በጣም ፈታኝ ነው ደግሞ ለጊታሪስቶች በጣም ከባድ ነው ስራው። ግን ምንድነው እያዩ የነበረው ቲክቶክ ላይ ብዙ የውጭ ሰዎች ይሰሩታል። የኛ ሀገር ግን ሚኪ ጃኖን ነው መድረክ ላይ በጣም በቃ ሲጫወተው በጣም ነበር የሚያስደስተው። በጣም ጎበዝ ነው እና አሁንም ሚኪ ከሰማየን ነገር እንደው እቺን ሶሎ ቲክቶክ ላይ ቀርጾ ቢለቃት ውስጤ ነው እና አሁን እስቲ አንድ ሁለቱን እኒና ከዛ በኋላ የማይክል ጃክሰን የመድረክ ፐርፎርማንሱን እንመልከት።
ስፓኒሽ ጊታር ምርጥዬ ነው። ግን ከእንደዚህ አይነት ተመሳሳይ ምርቶችና አጭበርባሪዎች ተጠንቀቁ። ጊታር እንደዚህ ሲጫወቷት ነው ነፍስን የምታሳፍረው። ቤዝና ድራም ዋና የሙዚቃው መሰረቱ እነሱ ናቸው። ሌሎች መሳሪያዎች እንደ ማጣፈጫ በእነሱ ላይ ይገባሉና ቤዝና ድራም ከተግባቡ በጣም አሪፍ ነው የሚሆነው። የነዚህ መግባባት ደግሞ ከዛም በላይ አልፎ እስቲ ምን እንደሚያሳዩ እንያቸው። ግን ማን እንደኛ ሙዚቃ እነዚህ ሰዎች የሚሰሩበትን ቦታ ባቀው ላይቭ ሄጄ መለከታቸው ውስጤ ነው። ስማቸው ደስ የሚል ጨዋታ ይጫወታሉ።
አጠረች